እሺ ሰላም ሰላም ቅዱሳን እንዴት ናችሁ? ጌታ እግዚአብሔር የተባረከ ይሁን። እንግዲህ እኔን የማታውቁኝ ነብይ ምህረቱ ብዙነህ ነኝ። እዚህ ከሆሳዕና ስችቱና ሰማንያ ነፍሳት መዳኛ ዓለም አቀፍ ቤተክርስቲያን ባለራዕይ ነኝ። ጌታ በረዳን መጠን እያገለገልን እስከ ዛሬም ጌታ እየረዳን አለ። ዛሬ ደግሞ በልዩ መልክ ነው ወደዚህ አጋጣሚ ለእናንተ ቪዲዮን ለመቅረጽ የፈለኩት። ለሌሎች ቪዲዮ ብዙም አላሳየንም። ከዚህ በፊትም እየሰራን ቪዲዮም ብዙ አላሳየንም ለሰዎች እየሰጣን። ይሄ ምንድነው? አሁን ለምሳሌ እዚህ ጋር እንደ ፎም እንዳንድ መልበሻ ቤት ላይ አጣው በብርድ በተለያየ ብርድ ውስጥ እንደዚህ ለሚጨናነቁት ቢያንስ በቻሌንጅ ለበለጠን እንደዚሁ እየገዛን ነገር እየሰጠን ነው ጌታ በቻለን መልክ። እንደዚሁም ልብስ ለልጆች ለቤተሰቦቻቸው የሚያስፈልገውን ነገር ሁሉ በቃ ለቤተሰብ ለተጨነቁ ልጆች ለተጨነቁ እናቶች እንዲሁ ቀሚሶች እንደዛ ለተገዝተን አሁን እያደረስን ነው ያለነው። እግዚአብሔር በረዳን መጠን ቀሚሶችን ብዙ አይነት ነገር ሹራቦች ናቸው። ብዙ ነገር እግዚአብሔር በረዳን መጠን እንዲህ ያረግን ለእያንዳንዱ ለአንዳንድ ለቤተሰብ የሚሰጥንበት ነው። ቆጥረን አውቀን ቤተሰቦችን ስለተረዳን ነው ክፍተቱ ያለባት ምን እንደሆነ የእናት የሚባለው ለነሱ ያነሰውን ነገር እያደረግን ነው። ይሄ እንደዚሁ ፎሙን የሚያደርጉ ቤት ለዚህ ቤት የተደረገ ነው። ሌላው እንደዚሁ እዚህ ጋር ልብሶች አሉ። በየሰው ቁጥር ነው ያዘጋጀነው። ልብሶች አሉ። ነጠላ ተገዝቷል። ነጠላ አለ። ነጠላ በህዝቡም ጭምር ህዝቡም ነው በዚህ ትልቅ አስተዋጽኦ አደረገ። ህዝብ ነው። እግዚአብሔር ባርካቸው። ቀሚሶች ሁላችሁ ቀሚስ አለ። ይሄ ቀሚስ አሁን እናቶች ጧሪ የሌላቸው ምረዳ የሌላቸው እንደዚህ የሚለብሱት አጣው ቤተክርስቲያኑም ዙሪያ ላይ በጣም የምናያቸውን ሰዎች በዚህ ለመርዳት እዚህ ሳሙናውን አለ። በዚህ ውስጥ ለእያንዳንዳቸው ድርሻ ተሰጠን ነው። ሹራብ ለብርድ እንዲለብሱ ከዚህ ጋር እንዲለብሱ በማድረግ እግዚአብሔር በረዳን መጠን እየሰራን ነው ያለነው። ሁሉም እንደዛ ነው። አሁን ብዙ ነገር ነው እዚህ ጋር አሁን አለ። እያንዳንዱ ሸራ ላይ ብዙ አለ። እግዚአብሔር የተባረከው። ይህንን ራዕይ ደግሞ ጀምረናል። ጌታ ይረዳናል። አሁንም የወዲ ልብሶች እዚህ ጋር አሉ። እንደዚሁ ምን ላይ እናቶች ያዘጋጀነ ነው። እዚህ ጋርም አለ ብዙ አይነት ነው። እዚህ ጋር ቀሚሶች አሉ፣ ሹራብ ብዙ ነገሮች አሉ። አሁን ይሄንን እያንዳንዱ አሁን ጽፈን ያዝናቸው አሉ። ልንድ ነው አሁን ለማየት ስለፈለግን ነው ይሄንን እያደረገን ያለ ነው። ውስጥ ለብዙ ልብሶች አሉ። እዚህ ውስጥ አሁን ልብስ አለ። ብዙ ለህፃናት የሚያስፈልጉ ነገሮች ሁሉ ይዘናል። እዚህ ውስጥ አስቀምጠናል። እግዚአብሔር የተባረከ ይሁን። ይህ እንግዲህ በቻልን መጠን ነው ስለ ኖረን አይደለም። ህዝቡንም ደግሞ የምናጨናንቀው ለህዝቡም ስለተመቻ ሰውን አንድ ሰው እንዲያርፍ አንድ ሰው እንኳን ከመጨነቅ እንዲተርፍ ስለፈለግን ነው ይሄንን እያደረግን ያለነው። ይሄም አሁን ለሌላ ቤተሰብ እየሄድን ያለንበት ለሌላ ቤተሰብ ነው። እንግዲህ ይሄንን እየሰጠን እኛ ቪዲዮ ላናሳይ እንችላለን፣ ግን በዚህ አብራችሁ ጎን እንድትቆሙ ስለምንፈልግ ነው ይሄንን እያደረግን ያለነው።